ቂቤው ወሬን ነው። ትምሮ እስቲ ደርሼ መጣሁ። ትምሮ ምን ታረጋለህ? ምን ታረጋለህ? ቀብር ላስፈጽም ልማር ነው። አንተ ያማል ቂቤው መንሽ ነው። ጋዛን ከራዳ ልጅ ምን ያረግልሃል? ምን ያረግልሃል? ልጋልበው ቂቤው የት እየሄድክ ነው? እዚህ እኮ ዳቦ ልገዛ። ምን ያረግልሃል? ወይዬ ልለው አንተ ወንትሮን ተጣሪያታለሽ አበራሽን በተለይ አንቺ የሽንት ጨርቅ እኮ ነው ስታጥብ የሰነበተችው እሱ ለታማ በምን እንደሚከፈል አበራሽ ደማቁ ደንቃራ ባሪያ እንዳጣሪያት አንቺ አጃ ውሃው ካሚል አጃ መጣኩ ጎንፎን ድብና አርጋ በልታ ነው የሄደች አፈር ትብላ ደግሞ መጣ ክርስትና ልትበላ አፈር በበላች እና ትቅር እንዳጣሪያት ነው የምልሽ። አንቺ እኮ ይኸውልሽ በሰው ድግስ ዘመድ የምታፈሪው ነገር አለሽ አንቺ ነግሬሻለሁ። ቀንቡሽን ጥሪያት አንቺ ያመጣችልኝ እኮ ቋንጣ ፍርፍር በሰው ገና በ15 ቀን እኮ ነው ከራስነት የወገቤ ቀና ብሎ እንደዚህ እያየሽኝ እሷን እንድጠሪያት ሲካልጥራት እሷ አትመጣም። አንቺ የገንፎ ጠርቻት እኮ ልጆቿ ነው አስላብኝ የመጣች እሷ እንዳት ነግሬሻለሁ። አንቺ ያልኩሽን ብቻ ነው መጥራት። አንቺ ወረኛ በእጆው ነፂ ይሄን ውሳኔ ለመወሰን በጣም ብዙ አውጥቻለሁ፣ ብዙ አውርቻለሁ። ምንድነው ቤብ እንደለመድከው ሰርፕራይዝ ታረግኝ ነው? አዎ የህይወቴ ትልቁ ውሳኔ ነው። ማሪ ይሄን የምብል ፀጉር ቆራጩ በእናትህ አንቆ ሳይደፋኝ ቆራጩ። አሁን እቺ ምን አረገሽ ነው የምትለው? አትንቦጃቦጅ ሴት ሄዳማ ጎዳህም መጣማ ጠቅመህ የሚሆን የእውነት ልክ ነህ አንተ። ቆፍጠን ብለህ ንገራት በቃ። እነግራታለሁ። ስለማትቆጣ እኮ ነው አይደል እንዴ? እኮ እቆጣታለሁ። ምን ትሰራለህ ታዲያ እዚህ? እነግራታለሁ። ሄደ ንገራት በእናትህ። እነግራታለሁ። ከማንም እንደማላንስማ አሳያታለሁ። ታገቢኛለሽ የኔ ቆንጆ? ከዚህ ቦጅ ባጃ እኔ አንተን እና የኔ ፍቅር በቃ እንዳልኩሽ ነው። በዚህ አጭር ጊዜ ውስጥ በጭራሽ እንደ አንቺ ማለት ነው የቀረብኩትም ሰው የለም፣ እንደ አንቺ የወደድኩትም ሰው የለም። አይቻል አቅም እንደ አንቺ አይነት ሴት በጣም የተለየሽ ነሽ። ኧረ ይሄ ነገር እየበዛብኝ ነው። ግድ የለህም የምርህን ነገር እኮ ነው የምልሽ። ማለት የተዋወቅንበት ጊዜ ኦልሞስት ሳምንት ምናምን ነው፣ ግን በቃ ሁሉ ነገርሽ በጣም ግልጽ ነሽ ምናምን በቃ ዲፍረንት ነሽ። የለም እናቴን እስከማስተዋወቅሽ ቸኩያለሁ። አላውቅም ስንት ልጆች እንደምንወልዱላ መቁጠር ጀምሬያለሁ እኮ ነው የምልሽ የኔ ፍቅር። በጣም እኔ እንጃ። በነገራችን ላይ ዛሬ እኮ ልደቴ ነው። በእናት ሄሎ ሲጀምር ምንም ኔትወርክ አይደለም የተቆራረጠበት። ስጦታ ላለመስጠት ነው አይደል ይመላጣለች። ሁለተኛ ስልኬ ላይ እንዳትደውልኝ እሺ። አልፈልግም። ቀን እንዳወጣ እንዴ ትጣለጃለሽ እንዴ? እና በአንድ ሳምንት ጊፍት ትፈልጊያለሽ እንዴ? ንፍጣ ኧረ በእናትሽ አሁን ለዚህ ፕሮግራም ትዝር ሱሪ ይደረጋል። በእናትህ እኔ ካንተ ምንም አይነት ሙገሳም አልፈልግም። እሺ በቃ ቀራላት አይደል? ምንድነው አላማርብኝ? አምሮብሻል። ሱማ ሞናሊዛ ነው ይመስል። በእናትህ ከሌላ ሰው ጋር አታመሳስለኝ። እሺ ምንድነው ሙገሳ የማይወድልሽ? በቃ ስለ ራሴ ብቻ አውራ፣ ከሌላ ሰው ጋር ሳታመሳስለኝ። ይሄ ነገር እኩል ነው እንዴ? በእናትህ ይሄ ፀጉርሽ በዚህኛው ሴት ትንሽ ሸፈፍ ብሏል። ሸፎ ገመደውስ አንተ ነህ። ምን እሺ ያየሽ እንቅፋት እንዳይመጣሽ አይንሽ አይን እያልከኝ ነው። ዛሬ የሜሪ ልደት ነው። ኦኤምጄ ሜሪዬ፣ በቃ ሜንሽን አድርጋት ኢንስታግራም ላይ ሜንሽን አድርጋት። ሜሪዬ አንቺን ካላየው ያመኛል፣ ያንቀጠቅጠኛል፣ ወረ ላይ ይለኛል፣ ብርድ ይለኛል። ሜሪዬ የመጀመሪያ እኔ ልወቀጥልሽ፣ ልፈንድድልሽ፣ እኔ ልሰንጠቅልሽ ላንቺ ስላረግዛለሁ። የኔ ኩላሊት፣ የኔ አይፎን 16፣ የኔ ፖስት ፊል፣ እኔ ምን ልሆንልሽ? ሃፒ በርዝዴይ ቢች ፖስት ጃማ ነው አለላችሁ እና ዛሬ እኮ እንግዲህ ያው ልደቴ ነው። ለካስ ተወልደሻል ዛሬ። እንኳን ተወልደሽ ብራዘር፣ እንኳን ተወልደሽ ባባ። ለኔትሽ ብራዘር እንወድሻለን ወንድሜ። ሃፒ በርዝዴይ። አንተ የሰው አህያ ብዬ ሜንሽን ባደረገ ችግር አለው እንዴ? አይደብርሽም አይደል? ቆይ ልብስ ተቀይሮ እንዴ ታቱ ነው እንዲያረከው ምንድነው? ልቆ እንጂ አንተ ሲጀመር ገላህን አልታጠብክም አይደል? በጣም ነው የሚሸተው። ደግሞ ፊት ምንድነው? በጣም ከስቷል። የቀበሌ ቅንጥጣቢ ስጋ መስላል። አንተና ውሻ እኮ የሚለያችሁ በቃ ጭራ ብቻ ነው። እናት አልጋ ላይ እንደመሸናቃሉ እንዴ? ደግሞ እስካሁን አልተገረዝክማ። አልተገረዘም ጋሽ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙት? አዎ መጣሽ። ነይ ግቢ። ቆይ
እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔም ከመጠየቆ በፊት የምጠይቀው ነገር አለ። ምንድነው? አንቺ ደግሞ የምትጠይቂኝ? ምን ቻናል አለ? ኢቢኤስ ሲኒማ አለ? ቃና አለ? ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው? እኔ እንደሱ ከሆነ ጋሼ ወደዚች ቤት እንደዚህ አልራመድ። ወይኔ ሰው ማጣ ሰው ነይ። እሺ በቃ ከሱ በፊት ግን ጋሼ ማታ ላይፍ ስለምገባ ሪንግ ላይት አሉት። ምንድነው ደግሞ እሱ? ሪንግ ላይት አቁ። በዚህ አይነት እንጀራ ጋግረው የማያውቁ ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው? 30 ሺህ ቆይ አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል ለፋሚሊ። ቤቶትን ሪፖርት ባላስደርግቦት ሻዶባ። በህይወቴ ውስጥ ሊመለሱልኝ ያልቻሉ ጥያቄዎች አሉ። ከነዛ መካከል አሁን እኔ ለምሳሌ ፕሮግራመር ለመሆን ብፈልግ ምንድነው ይሄ? እኔ ስለዚህ ታዲያ ለምንድነው የምማረው? ለምንድነው ይሄን የሚያስተምሩኝ? እሱን ተውትና አሁን እኔ ለምሳሌ ፓይለት መሆን ብፈልግ እኔ ምን አገባኝ ስለ ማይቶኮንድሪያ? ምን አገባኝ ማይኮባክቴሪየም ቲዩበርክሎሲስ ምን ይሰራልኛል እሱ ለኔ? እሺ እኔ መካኒክ መሆን ብፈልግ እኔ ምን አገባኝ ስለ ሰምና ስለ ወርቅ? በወሬ መካከል ስለ ሰምና ስለ ወርቅ እኔ እያወጣው አወራለሁ እንዴ? ምን አገባኝ እኔ? ተገቢ ነው ወይ? እኛ መማር የምንፈልገው ሌላ፣ የምንማረው ሌላ፣ የሚያስተምሩን ሌላ። እሺ እና ከጓደኛዬ ጋር አዲስ ፍቅር ቤት እያደረጋችሁ ወይ እግዚአብሔር ይባርካት። ልጅ ጓደኛሽ ሆነች ልጅ ነች። በጣም ደስ ይላል አይደል? ጸጉሩን ግን ነካክተው ታውቃለህ? ጸጉር ገና አሁን ወራችን አይደለ? ገና መደባበስ ነው አጀመረ። እንኳን አነካው ብታይ እንኳን አንተ አይተው ንፋሱ ራሱ ነካስ ያደርገው ፎሮፎሮ ብሎ ልብስ ነው እንዳለ የሚያቆሽሽልህ። ፎሮፎር የምርሽ ነው? ፎሮፎር ብታይ በጣም መስጠላ ፎሮፎር ነው። በሙቋና ትንሽ አብሽ ነገር ትቀበዋለች፣ ይለቃል። ቀላል እኮ ፎሮፎር እኮ ኖርማል። ይገርማል እንዴ! ለሞኑ ስንተኛ ፍቅረኛ ያፈረች ማኔ አራተኛ ነኝ ልጅ። አዎ አራተኛዋ ነኝ። የውዴ አራተኛዋ ነኝ። አይ ምን ነው ፋራጊታ ተጫወተችበት። ምን የምታውቂው ነገር አለ? ንገሪ። 2017 ከገባ ነው አራተኛ ፍቅረኛ ማለት ግልጽ አድርጊኝ። በጣም ብዙ ወደ 50 ምናምን ፍቅረኛ ነው። በቃ ወደዛ አካባቢ ነው የምትጠጋው። 50? አዎ ቲስ ታሳዝኑ። ብዙ ነው አይደል? 50 አይ ያለፈ ህይወቱ አይደለ? ኖርማል ነው። ያው ከኔ ጋር እኮ አዲስ አንተ ምጅልክ እንዳያገባህም እንዴ? ምንድነው እንዴ? በቃ ፍታት። ጓደኛዬ ሲንግል ትሆን፣ እኔ ለራሴ በሲንግልነት እንትን እያንገበገበኝ ነው ማለት ምንድነው? እንዴ? በቃ ፍታትና ሲንግል ትሆን እንደኔ። እንዴ እሷ ካፕል ሆነ ሲንግል ሁሌ ሳችሁ እየተንገበገብኩ ነው። በቃ ፍታት። ተረጋጊ። አንቺ ምን ሆነሽ ነው? ይዛ ጅል አይገባም። አትረጋጊም እንዴ?